ውድ የዩቲዩብ ቻናል ተከታታዮች ደህና ናችሁ? እግዚአብሔር ይመስገን። እንግዲህ እኔ በጣም ደህና ነኝ። ዛሬ እንግዲህ ከብዙ ጊዜ በኋላ ተመልሼ መጥቻለሁ። እግዚአብሔር ይመስገን። እንግዲህ ዛሬ ሀይሚና ብሩክ በአዲስ ቪዲዮ መጥተውልናል ማለት ነው። እንግዲህ ትናንትና እንደሚታወቀው ሀይሚ ብሩክን ጠርታው ነበረ እና ታዲያ ሀይሚ እንግዲህ መሰዳደቡ ይቅር፣ እስከ ዛሬ ያደረግናቸው ነገሮችን እያሰብን አሁን ላይ ባንሰዳደብ ጥሩ ነው፣ እስከ ዛሬ ብዙ ነገር አሳልፈናል ብላ እንግዲህ ይቅርታ ተባብለው በሰላም ተለያይተው ነበረ። ዛሬ እንግዲህ ብሩኬ አንድ ላይ እንሁን፣ ሀይሚ እንደ ድሮ አንድ ላይ እንሁን እንግዲህ ብሏት ነበረ። እንግዲህ በመሀል ላይ ቅዱስ መጥቶ ለምን አዋራሹ፣ ለምን ጠራሹ፣ ከዚህ በኋላ አላገኘውም ብለሽኝ ነበር ብሏት ነበረ። እንግዲህ ሀይሚዬ እንግዲህ በመሀል ቤት በጣም ተሰቃይታ ነበር። በዛ ጋ ቅዱሴ ነይ እንሂድ ይላታል፣ በዚህ ጋር ደግሞ ብሩኬ አቴጂም እየተባባሉ ነበረ። እንግዲህ ብሩኬ ሁሉንም ነገር እንተወው እና አንድ ላይ እንሁን እያላት ነበረ። እንግዲህ ሀይሚ አሁን ሁሉም ነገር ረፍዷል፣ ሰዓቱ አይደለም ረፍዷል፣ ከዚህ በኋላ አንድ ላይ ልንሆን አንችልም፣ ምክንያቱም አንተም የራስህ ህይወት አለ ስትለው ነበር። እንግዲህ እዛ ሰዓት ብሩኬ ደግሞ እኔ ላስረዳሽ እችላለሁ፣ አሁን ጊዜው አይደለም እንጂ ህይወቴ ውስጥ ያለውን ሰው አምጥቼ ነው ካንቺ ጋር ማውራት የምፈልገው ሲላት ነበረ። እንግዲህ ህይወት ውስጥ ያለችው ሊንዳ ናት፣ ሊንዳን አምጥቼ አወራለሁ ሲል ሀይሚ ደግሞ ስለሷ ብቻ አይደለም የምናወራው፣ ካወራን በጣም ብዙ ነገር ነው የምናወራው፣ ስለሷ ብቻ አይደለም ማውራት የምንችለው ስትል ነበረ ሀይሚሻ። እንግዲህ በመጨረሻም ቅዱስ ስጦታ ልሰጥሽ ነው የመጣሁት ሲላት ነበረ እና ወይ ከኔ ጋር ሂጂ ወይ ከብሩክ ጋር ቆይ ስትባል እንግዲህ ሀይሚሻ ቅዱስን ተከትላ ሄዳለች ማለት ነው። እንግዲህ በሚቀጥለው ቪዲዮ ሀይሚና ብሩኬ እንግዲህ ተጣርቀው ተስማምተው እንደሚመጡ ተስፋ እናረጋለን። እንግዲህ እኛ የማዳም ቅመሞች ምንም ማድረግ አንችልም፣ እኛ እነሱ ናቸው ተስፋችን እንግዲህ ለኛ፣ ምክንያቱም እነሱ በቃ ተለያይተው የማይለያዩ ናቸው። በቃ መቼም ሊጣሉ የማይችሉ ሰዎች ናቸው። ስለዚህ አንድ ላይ